አልነግርሽም ውድድሩን ለማክሸፍ ራሳቸው እየሰሩ ነው ቪዲዮ ላይ ሪፖርት እያደረጉ ነው ለምን አንድ እውነት አልነግርሽም ማለት ነው እኔ እንድገጥም አይፈልጉ እንደምገለው ስለሚያውቁ ማለት ነው እርግጠኛ ነኝ አዎ አይ አም ሹር ነው ገላግለዋለሁ አሁን አድዋ ላይ ከተካሄደ አድዋ በደም ነው የቆመው እኔ ደግሞ የሱን ደም አፈሰውና አድዋ ላይ አንዲ ነው ሙጎትተው ማለት ነው ስለዚህ ያን ስላለ እንደውም ይኸውልሽ ቪዲዮ ላይ ሪፖርት እያስደረጉብኝ ነው ተባብረው እነሱ እኔ እንዳልገባ ማለት ነው የ5 ሚሊዮን ብር ተስማማው ያልኩትን ቪዲዮ የሰራሁት ማታ 700,000 ሰው ምናምን አየው ጠዋት 7 ሰዓት ለቂቆ ለዲስ ማለት ነው ከዛ የለም ኮሚኒቲ ጋይድላይን ምናምን ይላል ስለዚህ ሪፖርት አድርገው ነው እኔ እንድገባ አይፈልግ ምቀኛ ብዙ አለ ማለት ነው ጆ ፈርቶ ነው ትላለክ ታዲያ እንደዛ ሪፖርት የሚያደርጉት ወይስ ሌሎች ናቸው ሁሉም ፈርቷል አንድ ላይ ጌችም ከቢዝነስ እንዳይወጣ ፈርቷል ይሄም ፈርቷል አዘጋጁም ፈርቷል ህዝቡም ፈርቷል እኔ ደረቴ ነፍቼ ሲሄድ ምናምን ደስ አይላቸው እንደዛ ነው እሺ ደይ በመጨረሻ ማስተላለፍ ፈልገው መልእክት ካለ እንግዲህ እኔ አሁን ለእንቁራሪቷ ነው እንቁራሪቷ ይሄን 3 ወርሽ በደም ተጠቀሚበትሽ በደም ከተባላይ ተንከባላይ በፀሐይ በምኑ ዘናበይ መርቀኝ እንደፈለግሽ አውሪ ስለዘዶ ግን ያለሽ you have only 3 months in this planet you should know this king is here በጉልበት ነው ኖካውት አረጋህል ያለኝ እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ ግን አልገባልሃለሁ ሲሄዱ ሰብራለሁ እንግዲህ እስካሁን አላወለድክም ይሄንን ቲሸርት እንዴ ሌላ ቲሸርት ነው ብዙ ነው ያሰራሁት ከሴዶ ጋር ኮሎት ያረክለት ነበርና እሱ ደግሞ 10 ሚሊዮን ያለ ነበር ዛሬ እሱ ጋር ሄጄ ነበር ያ10 ሚሊዮን እኔን ቫልዩን ዝቅ ለማድረግ ሲሞክሩ ነው ብሏል እንጂ በ5 ሚሊዮኑ ተስማምቻለሁ ያፈራርሙን ይያለ ነበር ሴዶ ቁጥር ስለማይችል ካያችሁት የሆነ 1 ኪሎ ስጋ ይዞ 30 ኪሎ ይላል እና 10 ሚሊዮን ራሱ ጣፍ ብትሉት ስንት ዜሮ እንዳለው ያውቃል ላይክ ስለዚህ አትፍረዱበት 10 ሚሊዮን አውስተን ፓወር ሳይቷል የሆነ ፊልም ስንት ታይዛለ ሲባል 1 ቢሊዮን ትሪሊዮን ምናምን ላይክ he doesn't know numbers መጀመሪያ ቁጥርና አስተምረው ከዛ በኋላ ስንት ብር ትላለ ሆዮ እኔ ሴዶ 4 ሚሊዮኑን ሙሉ ለሙሉ ሰደው ከ1 እስከ 10 ካሜራ ፊት ለፊት ምንም ከትሳት ታረግ ምናምን ያወራ ለጥ ከዛ ብሩን ሰደው በኔ በነጻ ፋይት ታረጋ እኔ ቴክ ዳውን አያረገኝም እኔ ጁሱ ባልሰራም ታክሏለሁ ምናምን ያለ እሷን ቀተልኝናስ አልጨረስኩም እሺ ሰብረዋለሁ ምናምን ያለ ነበር እሱ ምናልባት ፈቅዶ ሪንግ ውስጥ ከገባ ኬጅ ውስጥ ከገባለ ኦሬዲ ተናግሬያለሁ ሴዶ ፋይቱን ተቀብሎ ከገባ በጉልበት ነው ኖካውት አረጋህል ያለኝ እኔ ደግሞ አንድ እግሩ ላይ ያለው ጉልበቱን መገጣጣሚያዎችን በሙላ ሰብራቸዋለሁ ታፕ ለማድረግ እድል አልሰጠውም ዳኛውም አያስቆመውም በጣም በፍጥነት ነው ማረጋው ያስኩት ነው ፕሬሸሩን አፕላይ ማረጋው MCL ACL PCL ኤቭሪ ሲንግል ኢምፖርታንት ጆይንት እግሩ ላይ ያሉትን ጉልበቱ ላይ ያለውን መቼም እንዳይጠቀም ፕራክቲስ አድርገ የምትጠቀምብህን ሰሚሽኖች አማራጮች ካሁኑ ወቃቸው እነሱን ዲፌንስ እንድትማር ሂል ሁክ ኢንሳይድ ሂል ሁክ አውትሳይድ ሂል ሁክ ክሮስ አሺ አዮኪሎ ኤቭሪ ኒ ባር ከነዚህ ሰሚሽኖች አንዱን ተጠቀምብሃለሁ አጥናቸው ለመከላከል ተማር ግን አልገባልሃለሁ ሴዶ እሰብርሃለሁ እንግዲህ ሰምታችኋል ጋይስ ሁለቱም ተስማምተዋል ሶ ሴዶ በ5 ሚሊዮኑ ተስማምቶ ተርም ከሆነ ከ4 ወር በኋላ በኬጅ ውስጥ ይገናኛሉ ማለት ነው ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው ግቢ ውስጥ 500 ተማሪ ነበርኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም ኢቭን አውሬ ራሱ አይፈራ ሁለተኛው ጥያቄ ደግሞ አንተ ባክግራውንድ ITF ነው አይደል ኢንተርናሽናል ቴኳንዶ ነው ግን 20 አመት ሙሉ ማርሻል አርት ውስጥ ነኝ 8 አመት ምናምን ITF ላይ በቃ ወጥሬ ነበር ምሰራው ከዛ በኋላ ግን ቀላቀልኩትና ወደ ሚክስድ ማርሻል አርት መስራት ጀመርኩኝ ዩኒቨርሲቲ ምናምን ገብቼ ነበር ዩኒቨርሲቲ ላይ እንዳጋጣሚ በሆነ ኮርስ የሆነ ጣሊያናዊ ያገኘው እና የሚክስድ ማርሻል አርት ተወዳዳሪ ነበር የሶይ እና በቃ በሆነ ሰው በተገናኘንና ይሄንን ኮርስ መውሰድ ጀመርኩ ከሱ ማለት ነው ወሰወሰኝ ገብቷል አይደል የሚሰራው ስራ በቃ ሪል ነው መድማት መስበር መቆለፍ መዝጋት ሰሚት ማድረግ እንደዚህ ሳይ የት ነው ያለው እስካሁን ጀዝቤ ነበር እንደ ምናምን በየ መስራት ጀመርኩ ከዛ እዛ ይወለ ግቢ ውስጥ 500 ተማሪ ነበርኝ 500ንም ቀጥቅጫቸዋለሁ ብታምንም ባታምን በሰበብ እያደረኩ ማለት ነው ናግባ ላሳይ እንደዚህ ሰው ያሳየኛል ቋ ሲ አንዳንዴ ደግሞ 10 እያደረኳቸው ያውቃሉ ልጆቹ መተው መመስከር ይችላል ከዛ በላይ ተማሪ ነበርኝ ዋቻሞ ዩኒቨርሲቲ ያሉ ሰዎች መመስከር ይችላል እና እዛ ያኔ ነው የጀመርኩት ሚክስድ ማርሻል አርት የቆየ ነው ብሎኬት ስደበድብ ምታዩ ጎማ ስቀጠቅጥ አስፋልት ምናምን ስቀጠቅጥ እንስስ ስቀጠቅጥ ምታዩ ማብረጃ ነው ሰው ቢሆን ኖሮ አንድ ብሰነዝር ሄደ ለዛ ነው ያ ነው እንግዲህ ጆኒን እንዴት እንታረገው ይመስላል 3 ሰከንድ ወላሂ ምድር ላይ እሱ ከኔ ውጪ የሚፈራው ነገር የለም ኢቭን አውሬ ራሱ አይፈራ ለምን አንተ ይፈራል በጣም ነው የሚፈራኝ በቃ እንደውም ሄጄ ጃዝ ብለው በጠጥ የሚሆን ይመስልኛል ያና ነው የሚፈራኝ ጃዙ ይመጣ እና በ3 ሰከንድ ነው የሚጨርስ በልልኝ በ3 ሰከንድ በጉልበቴ በቀኝ ጉልበቴ ሌላው ተው በቀኝ ጉልበቴ በ3 ሰከንድ ግራፕሊንግ ምናምን አስባለሁ ካልሽም በጭንቅላቱ ተክሏለሁ እያያችሁ ማለት ነው ሪንጉ ጥሶ ይወጣና እላይ እንዲ የጉራግኛ ዘፈን አስጨፍራለሁ እንደዚህ አስብበት ንቃተ ህሊና ለምን የተሸነፈ ይመስላል በመጀመሪያው ንቃተ ህሊና የተሸነፈበት ምክንያት አንድ ልምድ ነው ልምድ አሁን ፋይት ስታደርግ ልምድ ከሌለ ዱላ ካልቀመስክ ትልቁ
መልእክት ደግሞ ዱላ ካልቀመስ አይችልም። ዱላ ፊት ላይ ካላረፈ ለምን አንተ ጀግና የሆንክ ይመስላል። ገብቷል አይደል? ዱላ ቢቀምስ ኖሮ ይረጋጋል። አሁን ባይዞ ፋይት ላይ ስትገባ ፋይትን መቆጣጠር የሚባል ነገር አለ። መጀመሪያ ዲስታንስ ማኔጅመንት አለ መጀመሪያ ማለት ነው። ዲስታንስን ማኔጅ ታደርጋለህ። በየትኛው ቴክኒክ ነው ገብቼ ምለው ትላለህ። እሱ ኦቨር ኮንፊደንስ። ኢቭን እኮ የሆነ ኢንተርቪው ላይ እኮ ኢትዮጵያ ውስጥ እኔ የሚችለኝ የለም አለ። ይሄ እኮ ሙቀት እኮ ነው። ሙቀት የምርቃና ወሬ እኮ ነው። ሰው ጫት በርከት ጫት ከማለ የሚመረቅለው እሱ ደግሞ ሰዎች ሆይ ሲሉት መረቀለ። ያ ነው ስተቱ እንጂ ያንን ማኔጅ ቢያደርግ እንደው አትሊስት ቴኳንዶ ስለተማረ የሆነ ቴክኒክ ደግሞ ታይ ቦክሲንግ ተምሮ ነበር ይጥለው ነበር። ለምን አልነግርህ? ይጥለው ነበር አይደለ? መጀመሪያ ላይ እኮ ኦብሊክ ኪክ ሲለው እኮ ያ ኦብሊክ ኪክ ቢጠነክር ጉልበቱ ይሰበራል ቢያገኘው ማለት። አንተ አሁን ከአይቲኤፍ እና ሚክስድ ማርሻል አርትም ስራ ቆይቻለሁ ብላል። ጆኒ ደግሞ ግራፕሊንግ ማስተር አድርጓል። ፐርፕል ቤልት ነው እሱ። ቴክ ዳውን አንተን ለማድረግ ቢሞክር እንዴት ነው አንተ የምትከላከለው? ጭንቅላቱ ይቆማል አልኩ እኮ። በየትኛውም አቅጣጫ ይምጣ፣ በየትኛውም አቅጣጫ ና፣ በጭንቅላቱ ተክሏል። ጉልበቱን ሰብረዋለሁ ነው ያለው። እቺ በቀሉ ጉልበት የኔን ጉልበት አሁንም ለኢትዮጵያ ሕዝብ ነግራችሁ መጨረሻው በጉልበቴ ነው። በቀኝ ጉልበቴ ተዘጋጅ። አንተ የኔን ጉልበት ለመስበር ተዘጋጅ። እኔ ደግሞ በጉልበቴ በ3 ሰከንድ አድዋ ወይም የሚዘጋጅበት ቦታ ደምህን አፈሰዋለሁ። ለቤተሰቦችህ ካሁኑ የቀብር ስነ ስርዓት እንዲያደርጉ የቀብር ሳጥን እንዲገዙ ምናምን ንገራቸው። በቀሉ ኑዛዜ ምናምን ምን አለ አንተ ግን ቅቤ ነው ያለ የፀጉር የምትቀባበት በቀሉ ኧረ ናፈቅሽኝ በእናትሽ። ያንን ሹሩቤ ተሰሪና ኧረ በአላህ ተሰሪ ተሰሪ